ዲላን አለ ይርጋ ጨፌ የሚባል ከተማ ደረሱ። ይርጋ ጨፌ ሰው ሀገር ነው። አንተ ስፍራ ሌላ ሰው መሆን ነበረበት። ሌላ ወንድምህ በህይወት አላየው። ካንተ በፊት መሆን የነበረበት የሞተ ወንድም አየው። በህይወት የለም። አንተ በሱ ቦታ ተተካ። በኃይሉ አሉ። በኃይሉ ነኝ። ስም ማን ነው? በኃይሉ ራሱን ነው ይመስለው። እግዚአብሔርን ራሱን ነው ይመስለው። ሰውየው አጎቴ ነው። ካናዳ ያለው አጎቴ ካናዳ ታደለ እሱ ነው ይመስለው። እሱ ነው ይመስለው። ካናዳ ታደለ የሚባል ሰው ታውቃለህ አንተ? ታደለ የሚሻው አባስ ነው። እጅ ላይ ንብረቶች ነበሩ። አሁን ከአንድ አልፈ ሁለት የምታስተዳድራቸው ነገሮች ነበሩ። ሁለት ሱቆች ያለው ተዘጉ። አንድ ናሚቢያዊ ዜግነት ያለው ጥቁር ሰውዬ መጣ። ከሱ ጋር አብሮ ደግሞ አንድ ሌላ ማላዊ የሆነ ሰው መጣ። እነሱ ከመጡ በኋላ ነገሮች ተበላሹ። ደህና አደርሽ? ደህና ነኝ አልኩኝና የት ልትሄጂ ነው ሲሉኝ ቸርች ልሄድ ነው ስል ብለሽ ላይ ያለሽ እዛማ ሄድሽ አሉ። ታያለክ እግዚአብሔርማ ድንቅ ነገር ያደርጋል አልኩት። ልጅ ኢንተርናሽናል ቸርች እየሄድሽ ነው እንዴ ምናምን አለኝ። ታያለህ በክብር እገለጥብሃለሁ አልኩት። እሺ በአንድ ነገር እኔ ካንቺ ጋር በጠዋት አልከራከርም። ዛሬ አንስቶ ካወራሽ አንዲት ሴት ያለው ማይስ ሴት የደቡብ የሀገራችንን ክፍል አየው። ልክ እህቱ ሚሾ እንደዚህ ተብላ የምትጠራ ስም ያለው ሰው አለ። የእህት ስም ነው ያየሁት። ተከፈተ በሉ ሰምታችኋል? የእህቷ ስም ሚሾ እያለች ነው አያቷ የምትጠራት። እህትሽ ነች። እዚህ ጋር የሚለው የኔ ውድ ነው አይደል የሚለው ያ እኮ እዚህ ጋር ያለው ሚሾ የሚል ጽሁፍ ምንም የለም። እህትሽ ነች። ከዚህ ቤት ወጣው ሐዋሳ የሚባል ሀገር አየው። ሐዋሳ የሚባለውን ሀገር አለፍኩ። ዲላ የሚባል ከተማ ደረሱ። ዲላን አለፍኩ። ይርጋ ጨፌ የሚባል ከተማ ደረስኩ። ይርጋ ጨፌ ምንድነው? ይርጋ ጨፌ ሰው ሀገር ነው። የኛ ቤት ነው ግን እሷ ቡሌሆራን የምትኖረው። ይርጋ ጨፌ ቤታችን ነው። ቤታችን ይርጋ ጨፌ ያለ እሷ የት ነው ተወልዳ ያደገችው? የተወለደችበት ይርጋ ጨፌ ነው። የተወለደችው ይርጋ ጨፌ ነው። አዎ። የት ነው የተወለደችው? ይርጋ ጨፌ። ይርጋ ጨፌ ነው። ከዚህ ሰዓት ጀምሮ የእናንተን በር በኃይል አስከፍቻለሁ። አሜን። ተከፈተ በሉ። ተከፈተ። አሜን። ተከፈተ በሉ። ተከፈተ። ይርጋ ጨፌ መንፈስ ቅዱስ ይርጋ ጨፌን አሳየኝ። ይርጋ ጨፌን እያየው አንድ ነገር ያለው ምን ያለው መሰለሽ? የውጭ በር ተከፍቶ አየው። አሜን። አሜን። ተከፈተ። አሜን። ለምን እህትሽን አየው። ከዛ ደግሞ አንቺን አየው። አዎ። መንፈስ ቅዱስ ከዛ ዱባይ የምትባል ሀገር አሳየኝ። አሜን። አሜን። ልክ ነህ። አሜን። 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 ምኑ ነው ልክ? ልክ ነው። እኔ እዚህ የመጣሁት ፕሮሰስ ለማድረግና ይሄን ቲቪ እዚህ ቸርች ለመከታተል። የት ለመሄድ? ዱባይና ኩዌት ነው ያልኩት። የት ለመሄድ? ዱባይ። ኩዌት። ተከፈተ በሉ። ተከፈተ። ከዚህ ሰዓት ጀምሮ ነገርሽን አፈጠንኩኝ። አሜን። ያንቺም የእህትሽም ነገር ቸኮለ። አሜን። በሮቻችሁ ተከፍቷል። አሜን። በኢየሱስ ስም። አሜን። ይችላል። ፎቶዎቹን ስጠኝ። ትንቢት ትፈልጋለህ? ና እዛ ጋር እነዚህ ምኖች ናቸው ላንተ? ወንድሞች ናቸው። የእናንተ ቤተሰብ በየቦታው ተበታትኗል። እውነት ነው። ግማሹ አሜሪካ አለ። እውነት ነው። አሜሪካ ማን ያለው? ወንድሞቼ ናቸው። ወንድሞች። ግማሹ ሳውዝ አፍሪካ አለ። ሳውዝ አፍሪካ ማን ያለው? ሳውዝ አፍሪካ ያጎቴ ልጆች አሉ። ያጎት ልጆች ብትንትን ብሏል። የእናንተ ቤተሰብ እውነት ነው። ብትንትን ብሏል። እውነት ነው። ትክክል ነው። እዚሁ ጠብቀኝ። እሺ ፕሮፌሰር ተነሽናት። ያንቺ አያት እህትሽን ማን እያሉ ነበር የሚጠሯት? ሚሾ የምትባል ሴት ታውቃለህ? አዎ፣ የእህቴ ልጅ ናት። የእህት ልጅ ነች። አዎ። ፕሮፌሰር ተከፈተ በሉ። ተከፈተ። ምህረት አሜን። የምትባል ሴት ታውቃለህ? አዎ። ማን ነች? የወንድሜ ሚስት ናት። የወንድምህ ሚስት ነች። ምህረት የምትባል ሴት ታውቂያለሽ? ምህረት ስልክሽን ይዘሽ ነው እና ምህረት ብለሽ ጻፊ። ጓደኛሽ ከዚህ በኋላ እናንተን በሮች ሁሉ አስከፍቻለሁ። አሜን። ተከፈተ። አሜን። 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 ምህረት ማን ነች? የወንድሜ ባለቤት ናት። አንተ በዚህ ሰዓት ዩሮፕ መሆን ነበረብህ። እውነት ነው። ምንድነው የተፈጠረው? ነገሮች ተመቻቹ። የት መሆን ነበረብህ? ዩሮፕ አሜሪካ መሆን ነበረብኝ። የውጭ በሮች
ተከፈቱ። እንዴት እንደተዘጉ ሳይታወቅ ዝግት አሉ። እውነት ነው። እጅ ላይ ንብረቶች ነበሩ፣ አሁን ባዶ። ከአንድ አልፈ ሁለት የምታስተዳድራቸው ነገሮች ነበሩ። ሁለት ሱቆች ያለው ስንት ሱቅ ምን ሆኑ? የሉም። አሁን ከአንድ አልፎ ሁለት ሱቆችን አየሁ፣ ተዘጉ። ያንተ ትልቁ ችግር የጀመረው መቼ እንደሆነ ልንገርህ። አንድ ናሚቢያዊ ዜግነት ያለው ጥቁር ሰውዬ መጣ። ናሚቢያዊ ነው። ከሱ ጋር አብሮ ደግሞ አንድ ሌላ ማላዊ የሆነ ሰው መጣ። ከዛ የሆነች ይሄ እንደዚህ ብናረግ እንደዚህ ፕሮሰስ በዚህ ገብቶ በዚህ ወጥቶ የሚል ነገር አወሩ። ታስታውሰዋለህ? አዎ ቆይቷል። ምንድን ነበር የተፈጠረው? ስራ እንሰራለን ብሎን ነበር። ምን አይነት ስራ? ስራ እንሰራለን ብሎኝ ነበር። እሺ እዚያ ተጥቀሰው፣ ችግር የለውም። ዜግነታቸው ምናዊና ምናዊ ነው? የውጭ ዜጎች ናቸው። አንድ ናሚቢያዊ ያየው፣ አንድ ማላዊ ያየው። እነሱ ከመጡ በኋላ ነገሮች ተበላሽቷል። አንተ የቅልቅ ዶምቦጎያ ዶምቦ እንደዚህ ምናምን የሚባል ቦታ ታውቃለህ? ዶምቦያ እንደዚህ ምናምን የሚባል ምንድን ነው እሱ? አካባቢ ነው። ከሱ ወደዛ ወደ አገሪ ቤተሰቦች እዛ ኤሪያ ነው ያሉት። ወደዚህ ወደ አደሮ ማዞሪያ የሚባል ቦታ ነው። ከዚህ በኋላ የተዘጋብህን ነገር ሁሉ አስከፍቻለሁ። አሜን። ተከፈተ በል። ስልክሽን ስጭኝና ራሱን ነው ይመስለው። እግዚአብሔርን ራሱን ነው ይመስለው። ሰውየው አጎቴ ነው። ካናዳ ያለው አጎቴ ታደለ እሱ ነው ይመስለው። ካናዳ ሰምታችኋታል? ካናዳ ያለው አጎቴ ስሙ ማን ነው? ታደለ። እሱ ነው ይመስለው። እሱ ነው የጻፍኩልሽ አይደል? ታደለ ብዬ የጻፍኩልሽ ዋትስአፕ ላይ ያሳየው። አዎ እሱ አንተ ነው ይመስል። ታደለ የሚባል ሰው ታውቃለህ አንተ? ታደለ የሚሻ አባት ነው። የሚሻ አባት ነው። ፊታቸው ነው ኮፒ ነው። አንድ ናቸው። ስሙ ማን ነው? ታደለ። እኔ ማን ብዬ ነው የጻፍኩልሽ? ታደለ ብዬ ነው የጻፍኩልሽ። ፊታቸው ተመሳሳይ ነው። ታውቃታለህ? ሚሾ እሷን ነው የምትመስለው። ሚሾ ማን ነው የምትመስለው? እሷን ነው የምትመስለው ሚሾ። ራባሳካታ ራባሲያክሎ የእናንተ አይኖች እንዲከፈቱ ጸልያለሁ። አሜን። ማይ ፋዘር ለምን እንደሆነ አላውቅም። አንዲት አስቴር የምትባል ሴት ያለው ስልክህን አውጣ እና አስቱ ብለህ ጻፍ። ፕራኮሳሊ ብርሃዲያና መውሳንተ እግዚአብሔር ሆይ በሉስ፣ ወደ እኔና ወደ ጉዳዮች ተመልከት። ከዚህ በኋላ ከባድ የጉብኝት ጊዜ በህይወት ላይ መጣ። አሜን። ያንተ ፋይናንስ ተለቋል። አሜን። ያንተ የፋይናንሻል በር ተከፍቷል። አሜን። ነገሮችን አስለቀቅያለሁ በኢየሱስ ስም። ስማኝ፣ ሚሊዮነር ነው የምትሆነው። እሺ፣ አሜን። እግዚአብሔር ባለጠጋ ያደርጋል። አሜን። ለምን እንደዚህ ያልኩት? አንዲት የተያዘች መሬት አየሁ። ያንተ ትልቁ ችግር ሰው ታምናለህ። ጠብቀኝ። አስቴርን አገኛት። ስልክን ስጠኝ። አንተ ካላገኛት እኔ ያገኛታለሁ። ና ላንተ ነው የምጠይቅህ። ይሄ ሰውዬና አሱ ምንድነው የሚያገናኛቸው? አስቴርና ይሄ ሰውዬ የጓደኛ ባለቤት ነች። ማን ነው ስሟ? አስቴር። እዛ ጋር ሆነ። የጓደኛውን ስልክ አሳየሁት። ለሱ ምን ሆነች ስለው ሚስቱ ነች አለ። በርሽን አስከፍቻለሁ። አሜን። ፍሬያማ ሆንሽ በኢየሱስ ስም። እሺ ተናገሪ። ዛሬ ጠዋት ተደውሎ ማይታወቅ ስልክ ተደወለና አየውኝና ከይርጋ ጨፌ ነው የተደወለው። ስልኩም ከይርጋ ጨፌ ነው የተደወለው። እሺ ደህና አደርሽ? ደህና ነኝ አልኩኝና የት ልትሄጂ ነው ሲሉኝ ቸርች ልሄድ ነው ስል ብለሽ ላይ ያለሽ እዛማ ሄድሽ አሉኝ። ከዛ በኋላ ታያለክ እግዚአብሔርማ ድንቅ ነገር ያደርጋል አልኩ ልጁን። ዝም በይ ኢንተርናሽናል ቸርች እየሄድሽ ነው እንዴ ምናምን አለኝ። አይደለም ታያለህ፣ በክብር እገለጥብሃለሁ አልኩት። አሜን። ከዛ እሺ በአንድ ነገር እኔ ካንቺ ጋር በጠዋት አልከራከርም፣ ዛሬ አንስቶ ካወራሽ እውነትም እኔ እመጣለሁ ቀጣይ ሳምንት አለ እና በይው አንቺ ተነብይላታለህ። ነገርሽ ተከፍቷል በኢየሱስ ስም። አሜን። ላንተ ለተንበይልህ ይኸውና የመንከራተት ህይወት ከዚህ ሰዓት ጀምሮ ከህይወት ላይ አበቃ። አሜን።
የመንከራተት ህይወት ከዚህ ሰዓት ጀምሮ ከህይወት ላይ ያበቃ። አሜን። ያንተም በሮች በልዩነት አስከፈትኩ። አሜን። ተከፈተ በሉስ። አሜን። እግዚአብሔር ከፈተ በሉ። እግዚአብሔር ከፈተ። ከዚህ ቤት ወጣው። የተወለዳችሁበትን ስፍራ አየሁት። የተወለዳችሁበትን ስፍራ አያየሁት። በትልቁ የተጻፈ ቢ ፊደል አየሁ። ማን ነው? የቦታው ስም ምንድነው? ኖ ቢ ፊደል አየሁ። የከተማውን ስም እዛ ከተማ ውስጥ ገባው። እዛ ከተማ ውስጥ ልክ እንደገባው አንተን አየሁ። አባትን አየሁት። አቶ አወቀ ምንህ ነው? አባት ነው። አቶ አወቀን አየሁ። አቶ አወቀን እያየሁ ከአቶ አወቀ ግን አንተን አየሁ። አንተን ሳይ ከአቶ አወቀ ግን ባንተ ስፍራ ሌላ ሰው መሆን ነበረበት። ሌላ ወንድምህ በህይወት አላየው። ምንድን ነው? በህይወት ልጅ እያለ የሞተ ወንድም አለ? በልጅነት ካንተ በፊት መሆን የነበረበት የሞተ ወንድም አየው። በህይወት የለም። አንተ በሱ ቦታ ተተካ። በኃይሉ አሉ። በኃይሉ ስም ማን ነው? በኃይሉ ፕሮፌሰር ራባሳካታራ በአንደረሞ ከዚህ በኋላ ያንተ ፋይናንሻል በር ተከፍቷል። የሚያስጨንቀ የትኛውም ክፉ ነገር ሁሉ ከህይወት ላይ ተሰብሯል በኢየሱስ ስም። አሜን። ስለተከታተላችሁን እናመሰግናለን። የሄቨን ቲቪ የ24 አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ተጠቀሙ። ፍሪኩዌንሲ 11605 ፖላራይዜሽን ሆሪዞንታል ሲምቦል ሬት 45000። በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ። እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደውል ምልክቱን ይጫኑ።